ሰላም ሰላም የቻናላችን ቤተሰቦች፣ በዚህ ቪዲዮ ውድና በወር ብዙ ገቢ ሊያመጡልን የሚችሉ የሶሻል ሚዲያ ማናጅመንትን ያካተተ የኦንላይን ስራዎችን እንመለከታለን። እንግዲህ በመግቢያ ላይ ለመጥቀስ እንደሞከርኩት በአንደኝነት የሶሻል ሚዲያ ማናጅመንት ማየት እንችላለን። ይሄ የሶሻል ሚዲያ ማናጅመንት እንዴት ነው የሚሰራ? በወር ቁጭ ብለን የአንድ ሰው ብቻ ሳይሆን የተለያየ ሰዎችን የሶሻል ሚዲያ ወስደን ማኔጅ እናደርግላቸዋለን። ለአንድ ወር እንኳን የ10 ሰው ሚዲያ ማኔጅ ብናደርግላቸው በጣም ብዙ ገቢ ነው። በጣም ነው ብዙ ገቢ ልናገኝበት የምንችለው ማለት ነው። ይሄ እንዴት ነው የሚሰራው? ብዙ ድርጅቶች አሉ፣ የቢዝነስ ተቋማት አሉ፣ ግለሰቦች አሉ፣ ትላልቅ ፌመስ የሆኑ ሰዎች አሉ። እነሱ የሶሻል ሚዲያዎቹን ማኔጅ ማድረግ ሳይሆን እነሱ ስራዎችን መልቀቅ ነው። ፎር ኤግዛምፕል አዶናይን ብንወስድ ሶሻል ሚዲያ ማኔጅ የሚያደርግለት ሰው አለ ሌላ። እንደዚህ እነሱ ሌላ ስራዎችን ይሰራሉ፣ እኛ ደግሞ ቁጭ ብለን ሶሻል ሚዲያቸውን ማኔጅ እናደርግላቸዋለን ማለት ነው። በዚህ በጣም ብዙ ገቢ ይሰራል፣ ብዙ ገንዘብ ይገኝበታል። በዚህ በጣም ብዙ ሰዎች በዚህ እየተለወጡ ነው አሉት ማለት ነው። በመቀጠል እንግዲህ ሌላው የትርጉም ስራ ነው። ትርጉም ማለት ከድምፅ ወይም ከቪዲዮም ሊሆን ይችላል፣ ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛም ሊሆን ይችላል። ይሄ አሁን ላይ በውጭም ሆነ በእኛ ሀገር በጣም እየተሰራበት ያለ አንዱ አማራጭ ነው፣ አንዱ የኦንላይን ስራ ነው ማለት ነው። ይህንን በአግባቡ ከሰራን በዚህም ብዙ ገቢ ልናገኝ እንችላለን ማለት ነው። ሌላኛው ደግሞ የግራፊክስ ዲዛይን። ይህንንም ቤታችን ቁጭ ብለን ብዙ በግራፊክስ ዲዛይን ዙሪያ የተሰሩ ብዙ የዩቲዩብ ቪዲዮዎች አሉ። እነዛን ተመልክተን ራሳችን ቤት ብቁ አድርገን በቀላሉ አንድ ሁለት ቪዲዮ አይተን ራሳችን ብቁ ማድረግ እንችላለን። ያንን ካየን በኋላ ግራፊክስ ዲዛይን ላይ ተሰማርተን በዚህም ብዙ ገቢ ልናገኝ እንችላለን ማለት ነው። ይህም በጣም ብዙ ገቢ ሰው አሁን እያገኘበት ያለው አንዱ አማራጭ ነው ማለት ነው። ሌላኛው ደግሞ የዩቲዩብ ቻናልን መክፈት ነው። ዩቲዩብ ቻናል በዚህ ጊዜ በጣም ካልተበላባቸው የኦንላይን ስራዎች ቀዳሚው ነው የምለው፣ ቅድሚያ ላይ የማስቀምጠው ነው። ሁላችን በቤታችን ስንቀመጥ የራሳችን የሆነ የተሰጠን ኳሊቲ አለን። ያንን ኳሊቲ ለህዝብ ማቅረብ ነው። ሌላ በኮሜንት ልሳድበን ልጠላን ይችላል፣ ግን ደግሞ ያንን የምንጠቅመው ሰው ይኖራል። ያንን ገበያ ላይ ስናወጣ አንድ ምርት ገበያ ላይ ስናወጣ ሁሉም ሰው ይውደድልኝ ማለት አይቻልም። የሚጠላ ሰው ሊኖር ይችላል፣ የሚወድ ደግሞ ሊኖር ይችላል። ለሚፈልገው ሰው ማቅረብ፣ ሌላው የማይፈልግ ሰው ስላለ ተብሎ መቅረት የለበትም። ከሚፈልገው ሰው መቅረት የለበትም። ያንን ኳሊቲ ለገበያ በማቅረብ ገንዘብ ማግኘት እንችላለን ማለት ነው። ዩቲዩብ ቻናል አሁን ላይ በተሻሻለው ህግ ከ500 ሰብስክራይብ እና ከ3000 ዋች አወር ነው መክፈል የሚችለው የሚጀምረው ሞኔታይዝ የሚሆንላችሁ። ስለዚህ በዚህ ዙሪያ ተስማርታችሁ ቤታችን ቁጭ ብለን ዩቲዩብ ቻናል እንግዲህ በብዙ ነገር መስራት ይችላል። ዩቲዩብ ኦቶሜሽን አለ እና የመሳሰሉ ፊታችን ሳናሳይ መስራት የምንችለው ነገር አለ። በዚህ ዙሪያ ተስማርተን ብዙ ገንዘብ ማግኘት እንችላለን። በዩቲዩብ ላይ ተስማርተን ብዙ ገንዘብ ማግኘት እንችላለን ማለት ነው። በመቀጠል ደግሞ አሁን ካልኩት ሀሳብ ጋር ተቀራራቢ ነው። ይሄ በኦንላይን ትምህርት መስጠት የሆነ የምንችለው በእንግሊዝኛ ሊሆን ይችላል፣ ሂሳብ ሊሆን ይችላል፣ ኬሚስትሪ፣ ፊዚክስ ብዙ ሰዎች ማየት የሚፈልጉት ሰርች የሚያደርጉት የትምህርት አይነቶች አሉ። ስለዚህ በዚህ ዙሪያ እኛ የምንችል ከሆነ እኛ በዛ ላይ ብቃት ካለን ያንን ብቃት አውጥተን ለሰው በማቅረብ ብዙ ገንዘብ ልናገኝበት እንችላለን። ይህም በዩቲዩብ ሊሆን ይችላል፣ በኢንስታግራም ሊሆን ይችላል፣ በቲክቶክ ሊሆን ይችላል። በብዙ መንገድ በሶሻል ሚዲያ ይህንን ብቃታችንን ለሰው በማቅረብ ብዙ ገንዘብ ልናገኝበት እንችላለን ማለት ነው። እንግዲህ ሌላኛው በመቀጠል የምነግራችሁ ቨርቹዋል አሲስታንስ የሚባል የሶሻል ሚዲያ አማራጭ አለ። ገንዘብ ልናገኝበት የምንችለው ብዙ ገንዘብ በነገራችን ላይ እስካሁን ከነገርኳችሁም በላይ ሊሆን ይችላል በደንብ ከሰራንበት። ይህ ምንድነው የምናደርገው? ቨርቹዋል አሲስታንስ ማለት ተቋማት አሉ፣ ግለሰቦች አሉ፣ ቢዚ የሆኑ በሌሎች ስራዎች የተጠመዱ ቢዚ የሆኑ ተቋማትና ግለሰቦች አሉ። ለነሱ ቨርቹዋል አሲስታንስ ሆነን ኢሜል መመለስ እና የሚያሳስሉትን ያካተተ ስራዎችን በመስራት እኛ የሚመለከተው ነገር መስራት የነሱ በቃ እንደ ቅድም መጀመሪያ ላይ እንደነገርኳችሁ እንደ ሶሻል ሚዲያ ማኔጅ እንደማድረግ ከዛ ጋር ተቀራራቢ ነው። ይለያያል፣ ግን ከዛ ጋር ተቀራራቢ የሆነ ስራ ነውና ይሄ ሁሉ ነገር የነገርኳችሁ የሰነፎች መንገድ ሳይሆን የብሎች መንገድ ነው። የተጠቀሙበት ሰዎች የሚያልፍላቸው ሊለወጡበት የሚችሉበት መንገድ ነውና ይሄንን በማድረግ ብዙ ገንዘብ ሜክ ማድረግ እንችላለን። ስለተከታተላችሁ ያመሰግናለሁ። ሰብስክራይብ እና ላይክ እንዳይረሳ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሁንላችሁ።